ليؤمنوا لكم وقد كان فريق አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ፣ ብዝት ትርፍርፍ ይበልልኝ። እኔ ውዶች ደህና ናችሁ? ግን እኔ ደህና ነኝ አልሐምዱሊላህ። ትላንት እሁድ የነበረ ሰርግ ነበረና እንደምታዩት ያው ፏ ብትን ብለው እያሳለፉት ነው። ቤሩት ሊባኖስ ላይ ነው ማለት ነው። እንደዚህ እንደምታዩቸው እዛ ጋር ጥቁር ልብስ የለበሰች ኢትዮጵያዊ ናት። በነገራችን ላይ እንዴ አረቦች ራሱ በጣም ነው ያገረማቸው። እንዴ ሰርግ ተጠርታ ነው እንዴ እስከሚሉ ድረስ። እዚህ ጋር ገና መግቢያው ላይ ነን፣ እየገባን ነበር። ያምር ነበር፣ ያምራል። ግን ያው እያችሁ አላህ እንደዚህ የሚያምር አረ ከስደት መልስ እንደዚህ የሚያምር ፏ ያለ ዱንያ ቤት አላህ ይስጣችሁ። በአኺራን ደግሞ መጨረሻችን አላህ ያሳምርልን። ያምራል። እኔ ከሰርጉ የበለጠ መግቢያው ውጩ በጣም ነው ደስ ያለኝ። እንዴት አያችሁት? ያምራል አይደለም? አላህ ለኛም እንደዚህ በሀገራችን ከቤተሰቦቻችን ፏ ያለ ህይወት ምንኖር አላህ ያደርገን። ያው እዚህ ጋር በሩ ጋር ገና ስንገባ ይሄ ሰውዬ የሴትዮ አባት ነው። የልጅቷ ደግሞ የእናቷ አጎት ነው ማለት ነው። ያው እዚህ ጋር ረሂኛው አላውቀውም። እቺ ወይን ጠጅ የለበሰችው እናት ናት። እቺ ትንሿ ደግሞ ነጭ የለበሰችው የኔ ቤት ልጅ ናት። በጣም ወዳት ነው ያሳደግኳት። ይቺ ደግሞ ልጅቷን የያዘችው ቦርሳ የያዘችው የኔ ሴትዮ ናት። ዱአ አድርጉላት በዚህ አጋጣሚ አላህ ቀልቧን እንዲያስተካክልላት። በጣም ጥሩ ናት። ግን ያው አለባበሳቸው ላይ እንደምታውቋቸው ያው ቤሩት ያሉ ሙስሊሞች በጣም ትንሽ ለየት ይላሉ። ሃይማኖታቸው እንዴት እንደሆነ አላውቅም። አላህ ቀጥተኛው መንገድ ይምራቸው። እነዚህ አረንጓዴ የለበሱ ሚዜዎች ናቸው። ያኛው ደግሞ አሲር እየሰጠ ነበር። እኔም አንድ ሰጠኝ ጥጥት ታረኩላችሁ። ከዛ እስቲ ማን ነው እነዚህ ያው እየቀረጹ ነው። እዚህ ጋር ደግሞ እንደገባችሁ አሲር አለ። አንስታችሁ መጠጣትም ትችላላችሁ። ግን ያው ሙቅ ስለሆነ ብዙም አይጥምም። እቺ ደግሞ የሲቲያ የሙሽራዋ የእህቷ ልጅ ናት። ያምራል አይደል? እስቲ ጉሉ ማሻአላህ። አላህ Subhanahu Wa Ta'ala ያማረ ያሰመረ ያደርግላቸው። ግን ይሄ ደግሞ የሙሽራዋ ወንድም ነው። በነገራችን ላይ አንድ ሀገር አይደሉም። ይሄ የሴትዮ አባት ነው። እቺ ደግሞ የሙሽራዋ የእህት ልጅ ናት። ቦታ እያመላከታቸው ነው። አሲሯን ይዞ አንቁ ብርጭቆ እንዳትሰበር አባዬው እንዳታመልጥ። በነገራችን ላይ በጣም ጥሩ ሰው ነው አባቱ። የሴትዮ ወንድም አባት ነው። ይቺ ደግሞ የኔ ልጅ ናት። ስወዳት እንዴ ነበር ሰርጓ። ያው እንዴ ነው ያምራል አይደል ውዶቼ? ልጅም የደረሰላችሁ በልጆቻችሁ አላህ ያደርሳችሁ። ያላገባችሁ ደግሞ አላህ Subhanahu Wa Ta'ala ጥሩን የሚያምረውን የሚያስደስተውን ትዳር ይስጣችሁ። አቦ አያልቅበት አራህማን እሱ ሰሚዑል አሊሙ። ለኛ ቢሰጠን እኮ እሱ ምንም አይጎልበትም። ግን እኛ ምንድነው ዱአ ያንሰናል። እዚህ ጋር ደግሞ ይሄ ሳሎኑ ነው። ጀመሩ ይኸው ማርጋዝጋስ ይችናት ሙሽራዋ። አላህ ሂዳያ ይስጣት። ትንሽ አለባበሷ ላይ ያው ብዙም እንትን አይልም። የሙስሊም ናቸው ነው እንደማውቀው። ያ ደግሞ ነጭ የለበሰው የአክስቷ ልጅ ነው። ይቺ ናት ሙሽሪት። እነዚህ ሚዜዎች አይመስሉኝም። ወንድሟ ደግሞ ሁለት አይነት ጫማ አግብቷል፣ ለብሷል፣ አግብቷል አልኩኝ። ኧረ ደስ አማርኛውም ጠፋብኝ እናቶች። ይቺ የምደንሳ የኔ ልጅ የኔ ናት። እንደው በቃ እሷ እኮ ሰርጓን የመሰላት ይቺ አክስቷ ናት። አያና ኢትዮጵያ ያለች እውነት እንዲህ በቃ ሰው አረብ ራሱ እውነቴ ነው የምላችሁ ፈለጉ ቢወዷችሁ ከነሱ እንድትበልጡ አይፈልጉም።
እቺ ናት ሙሽራ። እቺ ቀይ የለበሰችው ሂጃቢስት ናት። እዚህ ሀገር ሂጃብ ከለበሳችሁ እንዲህ ነው። እቺ መደንሰዋ የእህቷ ልጅ ናት። እቺ ደግሞ ወይን ጠጅ የለበሰችው ከነጯ መደንሰው ያው ኒካ አስሮላታል። እቺ ናት ኢትዮጵያዊ እዩዋት። እና ጥቁር የለበሰች ከመጣች 4 ወራ ነው። እውነት በጣም ነው የገረመኝ። 4 ወራ ነው። አሰሪዋ ልብስ ገዝታላት ለሰርግ ጸጉሯስ ቤት ወስዳ ጸጉሯ አሰርታት ጫማ ገዝታላት እሬና እሷ እናቴ እኔ እዚህ ስንት አመቴ እሷ በ4 ወራ እንደዚህ ፏፈሽና አድርጋት ነበር መዳሟ። ግን በጣም አመሰገንኳት። መዳሟ የኔ ሰውዬ እህት ናት። እድሜ ጤና ይስጣት። ለእሷ ያወጣችው በረካ ይስጣት ነው ያልኩኝ። እነዚህ ደግሞ የሚደንሱ ናቸው። ምንድነው አርብ ነው ምንድነው? አረ የሚዋጉበት ይዘው መተው እንትን ይሄ ነው ሙሽራው ጥቁር የለበሰው እንትን። እቺ ደግሞ እናቱ ናት። ጸጉሯ ከፍቷ። እቺ ያባ የለበሰችዋ የኔ ሰውዬ እናት ናት። እቺ እንትን የባሏን ነው መስበው የሙሽራው አባት የሙሽራው እናት ናት። ያቺ እላቸዋለሁ ውዶቼ ያምራሉ። ማሻአላህ አላህ ሱብሃነሁ ወተዓላ እስከ ለተሞታቸው በፍቅር ያኖራቸው። እኛ ዱዓ ነው የምናረገው። እቺ አጭርና ረዥም እሱ ነጭ የለበሰው እሷ አጭር የለበሰችው ቀለበት አስሮላታል። ያው በእኛ ኒካ አስሮላታል። እንደዚህ እንዴት ይጨፍራሉ ልትሉ ትችላላችሁ። በነገራችን ላይ እዚህ የአዲ ነው። እኛ እነዚህ አንዳንዴ ያላህ ሂዳያ ይስጣቸው። በእኛ ጋር ነውር ነው። ሰርግን ቤት ሂዱ ሙስሊም ከሆናችሁ ሂጃብ ትለብሳላችሁ። ይቺ ሴት እናት ናት። ይቺ ደግሞ ልጅ የያዘችው ሰው በሰርግ ቤት ይገርማል። ልጁ ከነፓምፐርሱ እንዴት ሲሞቀ ልብሷ ወለቀችለት። ይቺ አጭር የለበሰች የኔ ሴት ናት። እየደነሰች ነው። እኛ እና እነሱን ስታይቁ በእድሜ በስንት አመት ይበልጡናል መሰላችሁ? ግን እነሱ ገና አንድ ፍሬ ልጆች። በነገራችን ላይ ሴቴ በጣም ጥሩ ከሚባሉ አሰሪ አንድ ናት። እዚህ ጋር ደግሞ እዛ ወለል ሰለል እያሉ ነው በመሀል። እዚህ ጋር ስሎ ሞሽን ለነገሩ ያው ሀላል ነው ባሏ ነው ይፈቀድላታል። ግን አደባባይ ሲሆን ትንሽ እንትን ይላል። እዚህ ጋር ያምራል። አይ ኬክ ካላስገባዋላችሁ በጣም ስታስቸግረን ጥለን ወጣን። ኬክም አልበላንም። ይኸው እዚህ ጋር መኪና ውስጥ ገባው።